እስራኤል ፈጽሞ ያልጠበቀችው ዱብዳ የሆነባትን ዜና ከአጋሮቿ ወርዶባታል። እስራኤልን ሲያሽሞነሙኑና ሲደግፉ የነበሩ የአውሮፓ ሀገራትና ምዕራባውያን እንግሊዝ፣ ፈረንሳይና ካናዳን ጨምሮ እስራኤልን አምርረው ያስጠነቀቁ ሲሆን እንግሊዝ ደግሞ ይባስ ብላ በእስራኤል ላይ ማዕቀብ መጣሏ መነጋገሪያ ሆኗል። ይህንን አነጋጋሪ ጉዳይ በተመለከተ ያዘጋጀነውን መረጃ እነሆ ብለናል። እስከ ፍጻሜው እንድትከታተሉን ግብዣችን ነው። ባለ ኃያል ክንዷ ትንሿ እስራኤል በጋዛ እየፈጸመች ያለውን ጥቃት በማውገዝ የአውሮፓ ሀገራት እንዲሁም ካናዳ እስራኤልን አርፈሽ ተቀመጪ ከማለት ማይተናነስ ማስጠንቀቂያ የሰጡ ሲሆን ነገሩ ጊዜ ቂጣ ነው ይገለበጣል እንደሚባለው ብሂል ነው የሆነው። የሚገርመው ደግሞ የእንግሊዝ ነው። እንግሊዝ ከእስራኤል ጋር የምታደርገውን ግንኙነት ቀጥ አድርጋ ያቆመች ሲሆን ይህ አልበቃ ብሏት በእስራኤል ላይ ማዕቀብ መጣሏን አልጀዚራ ዘግቧል። የፈረንሳይና የካናዳ ማስጠንቀቂያ ከዚህ የማይተናነስ ሲሆን የሶስቱ ሀገራት መሪዎች እስራኤል በጋዛ የምትፈጽመውን ጥቃት አስፋፍታ መቀጠሏን በጽኑ በማውገዝ እስራኤል ይህንን ጥቃት በፍጥነት የማታቆምና ሰብአዊ ድጋፍ ወደ ጋዛ እንዳይገባ ማድረጓን የምትቀጥል ከሆነ በእስራኤል ላይ የማያዳፍን ጠንካራ የሆነ እርምጃ እንደሚወስዱባት አሳውቀዋል። የእንግሊዙ ጠቅላይ ሚኒስትር የፈረንሳዩ ፕሬዝዳንትና የካናዳው ጠቅላይ ሚኒስትር የእስራኤልን ጥቃት ከማውገዝም ባለፈ እስራኤል በዌስት ባንክ ያሰበችውንና ያሰፈሰፈችለትን የሰፈራ ግዛት የማስፋፋት እቅድም ተቀባይነት የለውም በማለት ሐሳቡን በጽኑ እንደሚቃወሙ ገልጸዋል። አሁን ላይ የዓለም ትኩረት ወደ ጋዛ ሊሆን እንደሚገባም የገለጹት የሶስቱ ሀገሮች መሪዎች ጉዳዩ ከመቼውም ጊዜ በላይ አሳሳቢ ነው ብለው አክለዋል። ከሶስቱ ሀገራት መግለጫም ቀደም ብሎ የኔዘርላንድ መንግስት እስራኤል በጋዛ የምትፈጽመውን ከባድና ጭፍን ጥቃት እንዲሁም የሰብአዊ እርዳታ እንዳይገባ መከልከሏን ተከትሎ የአውሮፓ ህብረት ከእስራኤል ጋር ያለውን የንግድ ስምምነት በድጋሚ እንዲመለከተው መጠየቁ ይታወሳል። ከሁለት ዓመታት በፊት ያኔ የእስራኤልና ሐማስ ጦርነት በተቀሰቀሰበት ወቅት ሐማስ በእስራኤል ላይ የፈጸመውን ጥቃት ሉዓላዊነቷን የጣሰ ነው ሲሉ የገለጹ ሲሆን ይህንንም ተከትሎ የእስራኤል መንግስት በጋዛ ላይ የከፈተው የበቀል እርምጃ ተገቢና ራስን የመከላከል እርምጃ ነው በማለት ምዕራባውያን ለእስራኤል መንግስት ድጋፍ ሲሰጡ እንደነበርና በዲፕሎማሲው ረገድ ሲደግፏት እንደነበር የሚዘነጋ አልነበረም። ይህ በእንዲህ እንዳለ የእስራኤል ጥቃት ጋዛን ወደ አመድነት ቀይሮ ከ53000 በላይ ንጹሃን ፍልስጤማውያንን ህይወትን ቀጥፏል። አሁን ግን እስራኤል ስታጠቃ ለንጹሃን አትጠነቀቅም፣ ይህም ሳያንሳት ሰብአዊ ድጋፍ ወደ ጋዛ እንዳይገባ ክልከላ ታደርጋለች በሚል በርካታ ተቃውሞዎችን እያስተናገደች ትገኛለች። በአውሮፓ ህብረት ሀገራት የውጭ ፖሊሲ ኃላፊ የሆኑት አንዲት ግለሰብ ሰሞኑን በሰጡት አስተያየት ምንም እንኳን እስራኤል ራሷን የመከላከል መብት ቢኖራትም በጋዛ የምታደርገው አጸፋ ግን ራስን ከመከላከል ጋር የሚመጣጠን አይደለም፣ በመሆኑም የአውሮፓ ህብረት እስራኤልን መደገፉን ያቆማል በማለት ተናግረዋል። ያኔ እስራኤል በሐማስ ጥቃቱ በተፈጸመባት ሰሞን ራሷን ለመከላከል እርምጃ መውሰዷ ተገቢ ነው ብለን መግለጫ ሰጥተን ደግፈናል፣ በዲፕሎማሲ የሚፈለገውን ሁሉ አድርገናል ያሉት ሶስቱ ሀገራት አሁን ግን እስራኤል እያደረገች ያለው ከዛ ያለፈ ነገር ነው ብለዋል። ሰዎችን እርዳታ እንዳይገባ ዘግቶ በረሃብ እንዲሰቃዩ ማድረግ ተገቢ አይደለም፣ እንዲህ አይነት ገደብ ያሉ ጭካኔዎች በፍጥነት እንዲቆሙ እንጠይቃለን ብለዋል። ሶስቱ ሀገራት ማለትም እንግሊዝ፣ ፈረንሳይና ካናዳ የእስራኤልን ድርጊት ከማውገዝም አለፍ ብለው እስራኤል የምትፈጽመውን ጥቃት አስፋፍታ ከቀጠለችና ወደ ጋዛ አሁንም ሰብአዊ ድጋፍ በአግባቡ እንዳይገባ የምትከለክል ከሆነ ጠንካራ እርምጃ እንደሚወስዱባት አስጠንቅቀዋል። እስራኤል ከዚህ ድርጊቷ የማትመለስ ከሆነ ከዚህ በኋላ እስራኤልን መደገፉ እናቆማለን፣ በእስራኤል ላይም እርምጃ እንወስዳለን ብለዋል። እንግሊዝ በጋዛ የሰብአዊ አቅርቦት እንዲኖር ከእስራኤል ጋር ንግግር ጀምራ የነበረ ቢሆንም እስራኤል ግን የእንግሊዝን ሐሳብ ማድመጥ አልቻለችም። በዚህ የተበሳጨችው እንግሊዝ ከሰሞኑ ከእስራኤል ጋር የጀመረችውን የንግድ ውይይት ማቆሟን በይፋ አሳውቃለች። በዚህ ያላበቃችው እንግሊዝ የእስራኤልን ጥቃት በተለይም ደግሞ በጋዛና በዌስት ባንክም የምትፈጽመውን ጥቃትና የምትፈጽመውን የሰብአዊ መብት ጥሰት የሚደግፉ ተቋማት ላይ ማዕቀብና እገዳዎችን እንደምትጥል አስጠንቅቃለች። አያይዘውም ከዛሬ ጀምሮ በእንግሊዝም ሆነ በየትኛውም ሀገር ሆኖ እስራኤልን የሚደግፍ ተቋም ካለ በዚያ ተቋም ላይ እንግሊዝ ማዕቀብ ትጥላለች ብለዋል።
እስራኤል አሁን እያሳየች ያለው አቋም እንዲሁም እየወሰደች ያለው እርምጃ ከእንግሊዝ መንግስት ጋር ያላትን ግንኙነት በእጅጉ እንደሚያበላሸው እንግሊዝ በማስጠንቀቅ ገልጻለች። በተመሳሳይ ፈረንሳይና ካናዳም በተናጠል ባወጡት መግለጫቸው እስራኤል በዚህ እርምጃዋ የምትቀጥል ከሆነና በጥቂት ቀናት ውስጥ ይህንን እርምጃዋን የማታርም ከሆነና የሰብአዊ እርዳታ ወደ ጋዛ እንዲገባ የማትፈቅድ ከሆነ ከፈረንሳይና ከካናዳም እገዳዎች እንደሚጠብቋትና የአውሮፓ ህብረት ሀገራትንም ሆኑ ምዕራባውያን ተመሳሳይ እርምጃዎችን እንዲወስዱ እንደሚያስተባብሩባት እቅጩን ነግሯታል። በየአቅጣጫው ከፍተኛ ተቃውሞ እየተነሳባት ያለችው እስራኤል ባለስልጣኖቿ የሰብአዊ ድጋፍ ወደ ጋዛ እንዳይገባ አድርጋለች የሚለውን ውንጀላ አይናቸውን በጨው አጥበው አስተባብለዋል። ባለስልጣኖቹ እንደሚሉት ከቀናት በፊት እንኳን 9 ሰብአዊ እርዳታ የጫኑ መኪኖች ተመርጠው ወደ ጋዛ እንዲገቡ ማድረጋቸውን በመግለጽ እስራኤል ረሃብን እንደ ጦር መሳሪያ እየተጠቀመችው ነው የሚለውን ውንጀላ ፍጹም ሐሰት ነው በማለት አስተባብለዋል። ለእስራኤል መግለጫ ምላሽ የሰጡት የተባበሩት መንግስታት ድርጅት ውስጥ የሰብአዊ ድጋፍ አመራር የሆኑት ሹም እስራኤል ወደ ጋዛ እንዲገባ ያደረገችው ሰብአዊ ድጋፍ እጅግ አነስተኛ ነው፣ በውቅያኖስ ላይ የውሃ ጠብታ የማሳረፍ ያህል ትንሽ ነው ካሉ በኋላ ቀጠል አድርገው አላሳለፈችም ላለመባል ብቻ 9 መኪና አሳለፍኩ ትላለች። የሁሉ ሚሊዮን የተራበ ሰው ባለበት ይህ 9 መኪና እርዳታ በቂ ነው ወይ? ይህ በዓለም አቀፉ ማህበረሰብ ላይ መቀለድ ነው ብለዋል። የተባበሩት መንግስታት ድርጅት በበኩሉ እጅግ ከፍተኛ ያለው ሰብአዊ ድጋፍ ወደ ጋዛ መግባት እንደሚጠበቅበት ገልጾ ይህ ካልሆነ ግን በርካታ በአደገኛ ሁኔታ ላይ የሚገኙ ህጻናትን ጨምሮ በ10 ሺዎች የሚቆጠሩ ፍልስጤማውያን ህይወታቸውን እንደሚያጡ በማሳሰብ ሁኔታው እጅግ የሚያስፈራና ዘግናኝ ነው፣ በዚህ ዘመን መፈጸም የሌለበት ኋላ ቀርነት ነው ብለዋል። ሶስቱ ሀገራት ከጋዛው ጥቂት ባሻገር እስራኤል ፊቷን ወደ ዌስት ባንክ አዙራ እስራኤላውያንን በዚሁ በዌስት ባንክ ለማስፈረምና ዌስት ባንክንም ቀስ በቀስ የግዛቱ አካል ለማድረግ ያቀደችውን እቅድም ሲያምርሽ ይቀራል በሚመስል መልኩ አምርረው የተቃወሙ ሲሆን በተለይም ከጉዳዩ ጋር በተገናኘ የሚከሰት አዲስ ውጥረት በአካባቢው የሚገኙ ፍልስጤማውያንን ስጋት ላይ የሚጥልና በአካባቢው በሚገኙ ፍልስጤማውያን እና እስራኤላውያን መካከል ሌላ ግጭት በዌስት ባንክ በኩል ሊቀሰቀስ የሚችል መሆኑን ጠቁመው እስራኤል ወደ ቀልቧ የማትመለስ ከሆነ ማዕቀቦችንና እገዳዎችን ለመጣል እንደማያንገራግሩ አሳውቀዋል። አንድ የፍልስጤም ፖሊስ ኮማንደር የሆኑ ሹም በበኩላቸው ሶስቱ ሀገራት ያወጡት መግለጫ ሀገራቱ ከዚህ ቀደም ለእስራኤል የሰጡትን ድጋፍ ለማስተባበል ያለመ ነው ብለዋል። ሆኖም ግን አሁን በጋዛ ያለውን ሁኔታ ከዚህ ቀደም ከነበረው የከፋና የባሰ እንደመሆኑ በእስራኤል የሚፈጸመው የዘር ማጥፋትና ጭካኔ የተሞላበት ጥቃት ሰብአዊ አለመሆኑን ተከትሎ ሀገራቱ ከዚህ ቀደም እስራኤልን ደግፈናል፣ ነገር ግን ራሷ እንድትከላከል ብቻ ነበር የደገፍነው እንጂ እንዲህ አይነት ጭካኔ እንድትፈጽም አይደለም በማለት ሀገራቱ ራሳቸውን ለመከላከልና ለጠፋው ጥፋት ምዕራባውያንን ተጠያቂ አይደለንም ለማለት እየጣሩ ነው ሲሉ አስተያየታቸውን ሰጥተዋል። በዚህ ያላበቁ ኮማንደሩ አሁንም ድረስ ምዕራባውያን ለእስራኤል የሚቀርበውን የጦር መሳሪያ ሽያጭ አለማቋረጣቸውን ተከትሎ በተግባር የታየ ምንም አይነት እርምጃ የለም ብለዋል። በተለይም ደግሞ በእንግሊዝ በኩል በርካታ የጦር መሳሪያዎች ወደ እስራኤል እንደሚላኩ የሚታወቅ ነው። የእንግሊዝ መንግስት ግን ከእስራኤል ጥቃት ጋር ስሙ እንዳይነሳ ሲል ሆን ብሎ የይምሰል መግለጫ አውጥቷል ብለዋል። በዚህ ብቻ ያላበቁት ኮማንደሩ የሀገራቱ መግለጫ የሰብአዊ መብት ጥሰትን ከልባቸው ለመቃወምና እስራኤልን ከዚህ የጥፋት ድርጊት ለማስቆም ከሆነ ለእስራኤል የሚሰጡትን የመሳሪያ ሽያጭ ማቆም የመጀመሪያው እርምጃ መሆን ነበረበት። ነገር ግን ይህንን አላደረጉም ብለው እስካሁን ድረስ ግን የተወሰዱ እርምጃዎች በቂ ባለመሆናቸው የእስራኤል ጥቃት እንዲቀጥል ምክንያት መሆኑን ገልጸዋል። በጋዛ የሚገኙ ንጹሃን ዜጎች ከስጋትና አሰቃቂ ከሆኑ ጥቃቶች እስካልዳኑ ድረስ ሰብአዊ ድጋፍንም ማግኘት እስካልቻሉ ድረስ የአውሮፓ ህብረት በእስራኤላውያን ባለስልጣናትና ሚኒስትሮች ላይ ጠንካራ እርምጃ መውሰድ እንደሚጠበቅበት ብዙዎች እየተስማሙ ይገኛሉ። በሳምንቱ መጀመሪያ በተለይም የአውሮፓ ሀገራትን ጨምሮ 24 የሚሆኑ ሀገራት በሰጡት የጋራ መግለጫቸው እስራኤል በጋዛ አነስተኛ ድጋፍ ብቻ እንዲገባ መፍቀዷን በመጠቆም በጋዛ ያልተደገፈ የሰብአዊ ድጋፍ አቅርቦት መኖር እንዳለበት መጠየቃቸውን የሚታወስ ነው። በ24ቱ የውጭ ጉዳይ ሚኒስትሮች የተፈረመው የጋራ መግለጫ ላይ አውስትራሊያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ካናዳ፣ ዴንማርክ፣ ጃፓን፣ ኔዘርላንድና እንግሊዝ ተሳትፈውበታል። የአውሮፓ ህብረት
ከእስራኤል ጋር ያለውን የትብብር ስምምነት በድጋሚ እንዲያጤንና በሁለቱ መካከል ያለውን የነፃ ንግድ ስምምነት በድጋሚ እንዲያጤን ጠይቋል። የስዊድን ውጭ ጉዳይ ሚኒስትር እንደተናገሩት በቃል ብቻ እስራኤልን አቁሚ ማለት ተገቢ አይደለም፣ ለእስራኤል መሳሪያ የሚያቀብሉ ማቆም አለባቸው፣ ለዚህ ደግሞ የአውሮፓ ህብረት የማያወላውል እርምጃ መወሰድ መጀመር ይጠበቅበታል ብለዋል። የአውሮፓ ህብረትና እስራኤል ባላቸው ስምምነት ላይ ሁለቱም ወገኖች ሰብአዊ መብትን ያከብራሉ በሚል በህግ የተደነገገ ቢሆንም የእስራኤል መንግስት ግን ከህብረቱ ከተሰጠው ተደጋጋሚ ማስጠንቀቂያ በተቃራኒ በጋዛ እየፈጸመ ያለውን የሰብአዊ መብት ጥሰት ቀጥሎበትና የሰብአዊ ቀውሱን ማቆሚያ ማጣቱን ተከትሎ የኔዘርላንድ መንግስት የአውሮፓ ህብረት ከእስራኤል ጋር የገባውን ስምምነት በድጋሚ እንዲመለከተው ያቀረበውን ጥያቄ ቤልጂየምም ጨምሮ ፈረንሳይ፣ ፖርቹጋል እና ስዊድን መደገፋቸውን ተከትሎ ስምምነቱ በድጋሚ እንዲታይ መወሰኑ ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሶስቱ ሀገራት የጋራ መግለጫና ለአውሮፓ ህብረት አባላት በማህበራዊ ሚዲያቸው በሰጡት ምላሽ በጋዛ ያለውን ሐማስን ብቻ ሳይሆን በቀጠናው ያሉትን ሌሎችንም ታጣቂዎች እናጠፋለን ብለዋል። መግለጫዎቹ እነሱን የሚያበረታታ ነው፣ የሰጣችሁት መግለጫም ለሐማስ እንደ ሽልማት የሚቆጠር ነው በማለት ያጣጣሉት የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሽብርን ለሚያበረታታ ነገር ግን ደግሞ መስሚያ የለንም ብለው በጥቃታቸው እንደሚቀጥሉ ገልጸዋል። እነዚህን የሽብር ቡድኖች ለማስቆም የትኛውንም እርምጃ የትም ድረስ ሄደን እንወስዳለን በማለት ፈረንሳይ፣ እንግሊዝና ካናዳ እስራኤል በጋዛ እየወሰደች ያለውን ወታደራዊ እርምጃ እንድታቆም የሚጠይቀውንና ለፊልስጤምም የሀገር ዕውቅና የሚሰጥ ነው ያሉት የሶስቱ ሀገር መግለጫ እንደማይቀበሉ ገልጸዋል። ለዛሬው ያዝነው መረጃ ይህን ይመስል ነበር። በያላችሁበት ሰላማችሁ ይብዛ።